እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ። በዛሬው ቪዲዮ ሮሜ መጽሐፍ ላይ ያተኮሩ 15 ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከመሄዳችን በፊት የእግዚአብሔርን ቃል እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በሮሜ ምዕራፍ 3 መሰረት ስንት ጻድቅ ሰዎች ነበሩ? ሀ 0 ለ 1 ብቻ ሐመርኋ 100 መ 144000 10 ሰከንድ አላችሁ። መልሱ ሀ 0 የሚለው ነው። በሮሜ 3:10 ላይ ጻድቅ የለም አንድስ እንኳ ብሎ ይናገራል። ጳውሎስ በዚህ ክፍል የጠቀሰው ከመዝሙረ ዳዊት 14 እና 53 ላይ ነው። ጳውሎስ ይህንን ክፍል የጠቀሰው ሁሉም ሰው ኃጢአተኛ እንደሆነና የእግዚአብሔርን ስታንዳርድ ማሟላት እንዳልቻለ ለማሳየት ነው። እያንዳንዱ ሰው የእግዚአብሔር ጸጋ ያስፈልገዋል። አይሁዳዊ የሆነ የግሪክ ሰው ወይም አሕዛብ ሁሉም በክርስቶስ በማመን የሚገኘውን ደህንነት ማግኘት ያስፈልጋቸዋል። ጥያቄ ቁጥር 2 ከሚከተሉት አንዱ ጳውሎስ ራሱን ለመግለጽ የተጠቀመው ሐረግ አይደለም። ሀ ሐዋርያ ሊሆን የተጠራ፣ ለ ለእግዚአብሔር ወንጌል የተለየ፣ ሐመርኋ ብርሃን አምጪ፣ መ የኢየሱስ ክርስቶስ ባሪያ። ትክክለኛው መልስ ሐመርኋ ብርሃን አምጪ የሚለው ነው። በሮሜ 1:1 መሰረት ጳውሎስ ራሱን የገለጸው ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ፣ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ በማለት ነበር። ጥያቄ ቁጥር 3 ጳውሎስ በምዕራፍ 4 ላይ አባታችን ያለውና የእምነት ተምሳሌት አድርጎ ያነሳው ማንን ነበር? ሀ ያዕቆብ፣ ለ አብርሃም፣ ሐመርኋ ይስሐቅ፣ መ ኖህ። 10 ሰከንድ አላችሁ። ትክክለኛው መልስ ለአብርሃም የሚለው ነው። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ሮሜ 4 ከ1 እስከ 3። ጥያቄ ቁጥር 4 ምዕራፍ 12 ላይ ጳውሎስ በልመና ጭምር ሳይቀር የመከረው ምክር ምን ነበር? ሀ በየሳምንቱ ቸርች እንዲሄዱ፣ ለ ኃጢአተኛውን ከመካከላቸው እንዲያስወግዱ፣ ሐመርኋ አስራት እንዲከፍሉ፣ መ ሰውነታቸውን ቅዱስ መስዋዕት አድርገው እንዲያቀርቡ። 10 ሰከንድ አላችሁ። ትክክለኛው መልስ መ ሰውነታቸውን ቅዱስ መስዋዕት አድርገው እንዲያቀርቡ የሚለው ነው። በሮሜ 12:1 ላይ ጳውሎስ እግዚአብሔር ደግና መሐሪ በመሆኑ ክርስቲያኖች ሕይወታቸውን ሁሉ ለእግዚአብሔር እንዲሰጡ በትህትና እየጠየቀ ነው። በየቀኑ እግዚአብሔርን በሚያስደስት መንገድ በመኖር ራሳችንን መስዋዕት አድርገን እንድናቀርብና ለእግዚአብሔር በሚመች መንገድ እንድንኖር በልመና ሳይቀር ይመክራል። ጥያቄ ቁጥር 5 ጳውሎስ በመልእክቱ መጀመሪያ ላይ የሮሜ ክርስቲያኖችን አስመልክቶ እግዚአብሔርን ያመሰገነው ለምንድን ነው? ሀ እምነታቸው በዓለም ሁሉ ስለተሰማ፣ ለ በደግነታቸው ስለሚታወቁ፣ ሐመርኋ ሕጉን ስለሚታዘዙ፣ መ በይቅር ባይነታቸው ምክንያት። መልሱ ሀ እምነታቸው በዓለም ሁሉ ስለተሰማ ነው። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ሮሜ 1:8።
ጥያቄ ቁጥር 6 ኃጢአትን በመስራታቸው ምክንያት የእግዚአብሔር ክብር የጎደላቸው እነማን ናቸው? ሀ አሕዛቦች፣ ለ የሮሜ ሰዎች፣ ሐመርኋ ሁሉ፣ መ አይሁዳውያን። 10 ሰከንድ አላችሁ። መልሱ ሐመርኋ ሁሉ የሚለው ነው። በሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። በቁጥር 22 ላይ በኢየሱስ ክርስቶስ በማመን ስለሚገኘው ጽድቅ ይናገርና ልዩነት እንደሌለ ይገልጻል። ልዩነት የሌለው በሰው ልጆች ሁሉ መካከል ነው፣ ምክንያቱም ሁሉ ኃጢአትን ሰርተዋልና ነው። ስለዚህ ማንም ሰው መጽደቅ የሚችለው ጻድቅ በሆነው በክርስቶስ በኩል ነው። ጥያቄ ቁጥር 7 ጳውሎስ በሮሜ 7:7 ላይ ስለ ሕግና ኃጢአት ሲያወራ የትኛውን የ10ቱ ትእዛዛት ነበር የጠቀሰው? ሀ አትግደል፣ ለ አትመኝ፣ ሐመርኋ አታመንዝር፣ መ አትስረቅ። መልሱ ለ አትመኝ የሚለው ነው። ጳውሎስ በዚህ ክፍል የእግዚአብሔር ሕግ መጥፎ ወይም ኃጢአተኛ እንዳልሆነ እየተናገረ ነው። ይልቁንም ሕጉ ኃጢአት ምን እንደሆነ እንድንረዳ ያደርገናል። ለምሳሌ ሕጉ አትመኝ እስኪል ድረስ የሌላውን ነገር መፈለግ ወይም መመኘት ስህተት መሆኑን አንረዳም። ስለዚህ ሕጉ እንደ መስታወት ሆኖ ኃጢአታችንን ያሳየናል። ነገር ግን ችግሩ ሕጉ ላይ ሳይሆን በውስጣችን ያለው ኃጢአት ነው። ሕጉ ደግሞ ያንን ይገልጠዋል። ጥያቄ ቁጥር 8 ጳውሎስ በምን እንደማያፍር ነበር የተናገረው? ሀ ቢንያማዊ በመሆኑ፣ ለ ሐዋርያ በመሆኑ፣ ሐመርኋ በወንጌል፣ መ በሕጉ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ በወንጌል ነው። ጳውሎስ በሮሜ 1:16 ላይ በወንጌል አላፍርም ሲል ሰዎች ምንም ነገር ቢያስቡም ሆነ እንዴትም ምላሽ ቢሰጡ የክርስቶስን መልእክት በማካፈሉ ምክንያት እንደሚኮራና በልበ ሙሉነት እንደሆነ ይገልጻል። ጳውሎስ ስደትን ወይም ውድቀትን ቢያመጣም ስለ ወንጌል የምስራች ለመናገር አላፍርም ወይም አልፈራም እያለ ነው። ምክንያቱም ሕይወትን ለዘላለም የሚለውጥ እውነት እንደሆነ ያውቃል። ጥያቄ ቁጥር 9 ለሮሜ የተላከው መልእክት ከጳውሎስ የተላከ ቢሆንም ጽሑፉን የጻፈለት ሌላ ሰው ነበር። ይህ ሰው ማን ነው? ሀ አሪስጥሮኮስ፣ ለ ፊልሞና፣ ሐመርኋ ጢሞቴዎስ፣ መ ጤርጤዎስ። ትክክለኛው መልስ መ ጤርጤዎስ የሚለው ነው። ወደ ሮሜ ሰዎች የተላከውን መልእክት ከመንፈስ ቅዱስ ተቀብሎ ያስተላለፈው ሐዋርያው ጳውሎስ ነው። መልእክቱን ከጳውሎስ እየሰማ በብራና ላይ በትክክል ያሰፈረለት ሰው ደግሞ ጤርጤዎስ ይባላል። በመልእክቱ መጨረሻ በምዕራፍ 16 ቁጥር 22 ላይ ራሱን ያስተዋውቃል። ይህንን መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ አቀርብላችኋለሁ ይላል። ጥያቄ ቁጥር 10 በሮሜ 2 መሰረት ያለ ሕግ ኃጢአት ያደረጉ ምን ይሆናሉ? ሀ በሕግ ይፈረድባቸዋል፣ ለ ያለ ሕግ ይጠፋሉ፣ ሐመርኋ ምሕረት ያገኛሉ፣ መ ሕጉ ይሰጣቸዋል። 10 ሰከንድ አላችሁ። ትክክለኛው መልስ ለ ያለ ሕግ ይጠፋሉ የሚለው ነው። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። ሮሜ 2:12 ጳውሎስ በዚህ ክፍል እያለ ያለው ልክ እንደ አይሁዶች የተጻፈ ሕግ ያላቸውም ሆነ እንደ አሕዛብ የተጻፈ ሕግ የሌላቸው ለሚሰሩት ኃጢአት ተጠያቂ እንደሚሆኑ ነው። አንድ ሰው የእግዚአብሔርን ሕግ ሳያውቅ ቢበድል በተጻፈ ሕግ ሳይሆን በሕሊናውና በሞራላዊ ግንዛቤ ፍርድ ይጠብቀዋል። ጥያቄ ቁጥር 11 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ የሚለው ጥቅስ የሚገኘው በሮሜ ስንት ላይ ነው? ሀ በሮሜ 3፣ ለ በሮሜ 6፣
ሐመርኳ በሮሜ 8 መ በሮሜ 10 ሰከንድ አላችሁ። መልሱ መ በሮሜ 10 የሚለው ነው። ይህ ክፍል ለመዳን ሁለት ልናደርጋቸው የሚገቡ ወሳኝ ነገሮችን ይነግረናል። የመጀመሪያው የኢየሱስን ጌትነት በአፍ መመስከር ሲሆን፣ ሁለተኛው ደግሞ እግዚአብሔር ከሙታን እንዳስነሳው በልብ ማመን ነው። ይህ ማለት ሞት ይዞ ሊያስቀረው እንዳልቻለና እኛን ለማዳን ኃይል እንዳለው መቀበል ማለት ነው። ጥያቄ ቁጥር 12 ጳውሎስ እውነተኛ አይሁዳዊ የሆኑት እነማን ናቸው ነበር ያለው? ሀ የአብርሃም ዘር የሆኑት፣ ለ በስጋ የተገረዙት፣ ሐመርሃ በመንፈስ የልብ መገረዝ ያላቸው፣ መ በይሁዳ የሚኖሩት። 10 ሰከንድ አላችሁ። መልሱ ሐመርሃ በመንፈስ የልብ መገረዝ ያላቸው ናቸው። አይሁዳውያን የአብርሃም ዘር በመሆናቸውና በመገረዛቸው ምክንያት እንደሚድኑ በማሰብ ይኩራሩ ነበር። ነገር ግን ጳውሎስ በግልጥ አይሁዳዊ የሆኑ አይሁዳዊ አይደሉም፣ በግልጥ በስጋ የሚደረግ መገረዝም መገረዝ አይደለም ይላል። ነገር ግን እውነተኛ አይሁዳዊነት በመንፈስ የሚደረግ የልብ መገረዝ እንደሆነ ይገልጻል። ሮሜ 2 ከ28 እስከ 29። ጥያቄ ቁጥር 13 እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽሕና የተናገረው ማን ነበር? ሀ ዳዊት፣ ለ አብርሃም፣ ሐመርሃ ሰለሞን፣ መ ሙሴ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዳዊት የሚለው ነው። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽሕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ሮሜ 4 ከ4 እስከ 8። ጥያቄ ቁጥር 14 በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን የሚችለው ምንድን ነው? ሀ ልዩ ፍጥረት፣ ለ መላእክት፣ ሐመርሃ ሞት፣ መ ምንም። ትክክለኛው መልስ መ ምንም የሚለው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሮሜ 8 ከ37 እስከ 39። ጥያቄ ቁጥር 15 ጳውሎስ አሕዛብን የገለጻቸው በምን አይነት የዛፍ አይነት ነው? ሀ የዘንባባ ዛፍ፣ ለ የበረሃ ወይራ፣ ሐመርሃ የበረሃ ጥድ፣ መ በዝግባ። 10 ሰከንድ አላችሁ። መልሱ ለ የበረሃ ወይራ የሚለው ነው። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ሮሜ 11:17። ጳውሎስ በዚህ ክፍል እያስረዳ ያለው እስራኤላውያን አስቀድመው እግዚአብሔር የመረጣቸው ሕዝቦች ናቸው። ነገር ግን አብዛኞቹ ይህንን ስጦታ አልተቀበሉም። በኋላም እግዚአብሔር ለአሕዛብ የመዳንን ዕድል ሰጣቸው። ጳውሎስ መልእክቱን የጻፈው እስራኤላዊ ላልሆኑት በሮሜ ላሉት እንደመሆኑ የመዳን ዕድል በማግኘታቸው አስቀድሞ ዕድል የተሰጣቸውን አይሁዶችን ዝቅ አድርገው እንዳይመለከቱና እንዳይመኩ እያስጠነቀቃቸው ነው። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።